ሰበር ዜናም የአፋባ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር በጎጃም ደብረ ወርቅ ከተማን ሙሉ በሙሉ ተቆጣጥሮ እስረኞችን ማስፈታቱ ተነግሯል። በቅርቡ በሞት የተለዩትና ለአርበኛ ዘመነ ካሴም የሚሰውር መድኃኒት ለፋኖ ጥይት የማያስመታ መድኃኒት ተሰጣለህ እየተባሉ በአገዛዙ ሲታሰሩ ሲፈቱ የነበሩት ኢትዮጵያዊው ሊቅ የኔታ ይባቤም ገዳያቸው ታውቋል። ከ4 ኪሎ ሊባረር የጣረሞት ጊዜ ላይ የሚገኘው ብልጽግናም ስልጣኑን ለማሰንበት በሚል በአማራ ክልል የግዳጅ ብሔራዊ ውትድርና መጀመሩ ተሰምቷል። ከታገቱት ውስጥ አብዛኞቹ ህፃናት ሲሆኑ በደብረ ማርቆስ አብማ ሆቴል በረሃብ ውስጥ መሆናቸው ተነግሯል። አርበኛና ጠበቃም አስረስ ማረ ዳምጤም የመረረ እውነትን አውጥቷል። በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልን ክቡራትና ክቡራን፣ ከኢትዮ ራይት ሚዲያም በዚህ ሰዓት የመረጃ ጊዜ በአርስቱ ያደመጣችኋቸውንና ሌሎችንም በርከት ያሉ ጉዳዮችን አሰናድተን ቀርበናል። ቪዲዮውን ላይክ እና ሼር፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆይታ አድርጉ። በዝርዝር ወደ ምን መለከተው ጉዳይ አልፋለሁ። ከ4 ኪሎ ሊባረር የጣረሞት ጊዜ ላይ የሚገኘው ብልጽግና ስልጣኑን ለማሰንበት በሚል በአማራ ክልል የግዳጅ ብሔራዊ ውትድርናን መጀመሩ ተሰምቷል። ከታገቱት ውስጥ አብዛኞቹ ህፃናት ሲሆኑ በደብረ ማርቆስ አብማ ሆቴል በረሃብ ላይ መሆናቸው ተሰምቷል። የሀገሪቱን ወታደር አስጨፍጭፎ የጨረሰው አገዛዙም እስካሁን በኦሮሚያና ሐረር አካባቢ አስገድዶ ወታደራዊ ማሰልጠኛ ሲያስገባ መቆየቱ ይታወሳል። የግዳጅ ብሔራዊ ውትድርና ከሰሞኑ ደግሞ በአማራ ክልል የተለያዩ አካባቢዎች ተጀምሯል። በየከተማው የመናኸሪያ ወያላዎች በግዳጅ ተይዘው እንደተጫኑ ከቦታው የሚደርሰን መረጃ ያመለክታል። ይሁንና አገዛዙ የተደቀነበትን የመፍረስ አደጋ ሊቀለብስለት የሚችል ምድራዊ ኃይል መገኘት አለመቻሉ ታውቋል። በተሰለፈበት ሁሉ ጦሩ እየከዳው መሬት እያደላችበት እንደ እባብ እየተቀጠቀጠ የሚገኘው አገዛዙ የስልጣን ጊዜውን ለማራዘም በዛሬው ዕለት በክልሉ ዋና ከተማ በባህር ዳር በልዩ ልዩ የመጓጓዣ ጣቢያዎች ሲሰሩ የነበሩ ወጣቶችን አስገድዶ ወደ ወታደራዊ ማሰልጠኛ ማስገባት መጀመሩ ታውቋል። የአስቸኳይ ጊዜ አዋጁ ተነስቷል ከተባለበት ጊዜ ጀምሮ የሰሞኑ የነዋሪዎችና የእንግዶች ስጋት ለየት ያለ ሆኗል። ለእንግድነት ወደ ባህር ዳር ያቀና ወጣትም ምሽት ላይ ከተገኘም በቀጥታ ያለምንም ጥያቄ በመኪና ተጭኖ ወደ መከላከያ ካምፕ ይጋዛል ተብሏል። ይህ የሆነበት ምክንያት ደግሞ እመራዋለሁ የሚለውን የአማራ ሕዝብ ጨፍጭፍ ካልጨረስኩኝ ብሎ አገዛዙ ጦር ካዘመተበት ጊዜ አንስቶ ለአፍሪካ ምልክት የነበረውን የመከላከያ ሰራዊት ጥምር ጦሩ በፋኖ ድባቅ መመታቱን ተከትሎ እንዲሁም በተለያዩ አውደ ውጊያዎች የተሰለፉ የአገዛዙ ስልጣን አስጠባቂ ኃይሎች ከራሳችን ወገን ጋር መዋጋት ሰለቸን፣ ጦርነት ይብቃ እያሉ አመጽ በመቀስቀሳቸው አማራን በራሱ ወጣት እርስ በእርሱ ለማጫረስ ታሳቢ ተደርጎ እንደሆነ ተሰምቷል። የኢትዮጵያ እናቶች ልጆቻቸውን ለሀገር ሉዓላዊነት መከበርና ላመኑበት ነገር መርቀው ሲሸኙ እንጂ ላላመኑበት የእርስ በእርስ ውጊያና ለአንድ እብድ ስልጣን ማቆያም እያነቀ የሚወስድባቸውን ለመፋለም የታጠቀ ኃይል ብቻ ሳይሆን እናቶች ባገኙት ነገር አገዛዙን ተዋግተው ከልጆቻቸው ፊት ለመሞት እንደሚነሱ የደርግ መንግስት በቂ ማስረጃ ነው ተብሏል። ይህንን የተመለከቱ የዓይን እማኞች ወጣቶች ራሳቸውን እንዲጠብቁ ሲሉም ምክራቸውን ለግሰዋል። አማራውን በተለያዩ ዘዴዎች የመጨፍጨፍ ዓላማና እቅድ ያለው ጥቁር ፋሽስት አብይ አህመድ በደብረ ታቦር የመናኸሪያ ወያላዎችን በግዳጅ ይዞም እየጫነ ነው ተብሏል። ይህም አባይን አይሻገሩ እንጂ እርስ በእርሳቸው ይባሉ የሚለው ሌላኛው ትርክት ነው ተብሏል። እቤቱ ቁጭ ብሎም በየመሸታ ቤቱ እየተዛለለም በየሽሻና ጫት ቤት እያውደለደለ የሚያመልጥ መስሎት ነበር። በእያንዳንዱ ቦታና ሁኔታ ይመጣል ጨፍጫፊውን ተባብሮም እስካልገረሰሰው ድረስ። እናም የአገዛዙ የአልሞት ባይ ተጋዳይነት ተጠናክሮ ቀጥሏል የተባለው። በተያያዘ ዜና ህፃናት በግዳጅ ወደ ውትድርና እየተመለመሉ ነው ተብሏል።
የብልጽግና አረመኔ ሰራዊት ዓለም አቀፍ የጦር ሕግን በመተላለፍ ህፃናትን ለጦርነት እያዋለ መሆኑን በተደጋጋሚ ተዘግቧል። በዛሬው ዕለት 10 አይሱዙ በላይ የሆኑ ህፃናት ተገደው ብር ሸለቆ ካምፕ እንደተገኙ ለማረጋገጥ ተችሏል። በማስረጃ መጋለጡን ያሳሰቡት የብር ሸለቆ ማሰልጠኛ ኃላፊ ልጆችን ወደ ማርቆስ በመላክ አብማ ሆቴል አሽጓቸው እንደሚገኝ ለማወቅ ተችሏል። ህፃናቱ እየተራቡ በመሆኑም ማህበረሰቡን እየለመኑ ናቸው። በእንዲህ አይነት ወንጀል የተጨማለቀውን የብልጽግና አመራርን በዓለም አቀፍ የጦር ወንጀል ለመክሰስ እየተንቀሳቀሱ ያሉ ማህበራትም እንዳሉ ለማወቅ ተችሏል። በቅርቡ በሞት የተለዩትና ለአርበኛ ዘመነ ካሴም የሚሰውር መድኃኒት ለፋኖ ጥይትን የማያስመታ መድኃኒት ትሰጣለህ እየተባሉ በአገዛዙ ሲታሰሩና ሲፈቱ የነበሩት ኢትዮጵያዊው ሊቅ የኔታ ይባቤም ገዳያቸው ታውቋል። ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የምትመካባቸው የቤተክርስቲያን አለኝታ የትውልድ አባት ሊቁ የኔታ ይባቤ በቅርቡ መታመማቸው ሳይታወቅ መሞታቸው መሰማቱ የበርካቶች የልብ ጥያቄ ነበረም። ኢትዮ ራይት አነፍንፋ ባገኘችው መረጃ መሰረትም የጎጃምን አካባቢ ጦር እየመራ የሚገኘው የምስራቅ እዝ አዛዡ ሌተናል ጀነራል መሐመድ ተሰማም ከሞታቸው በቀደሙት ሳምንታት ለጥያቄ ትፈልጋለህ ብሎ እንዳሰራቸው የሚታወቅ ነው። እናም በዚያ ለእሳቸው በማይመጥን የማጎሪያ ካምፕ ካቆዩአቸው በኋላ የግል ዶክተር ያስፈልጋቸዋል በማለት ሳይታመሙ ያለ ፈቃዳቸው ለብቻቸው በዶክተር ክትትል እንዲደረግላቸው ታዝዞ ነበር። ከዚህ ትዕዛዝ በስተጀርባ በጀነራሉ ልዩ ትዕዛዝ አንድ ዶክተር ወደ ታዘዙበት ክፍል ገብቶ በመርፌ እንዲመርዛቸውና ከሳምንት በኋላ ያለምንም ህመም ስሜት ህይወታቸው እንዲያልፍ አስደርጓል የተባለው ጀነራሉ እንደዚህ አይነት ጭካኔ ሊያደርግ የቻለበት ምክንያት ደግሞ ለፋኖ ጥይት የማያስመታ መድኃኒትን ትሰጣለህ፣ ለዘመነ የበላይ ጠባቂው አንተነህ፣ ለዘመነ ካሴና ለሌሎችም የፋኖ አዛዦች የሚሰወሩበት መድኃኒትን ትሰጣለህ በሚል ምክንያት ነው ተብሏል። ስለ ታላቁ ሊቅ የኔታ ይባቤ ተወዳጁ አባ ገብረ ኪዳን ግርማ እንዲህ ሲሉ ስለ ሊቅነታቸው ምስክርነታቸውን ሰጠዋል። እውነትን ትክ ብሎ የሚያይ የነፍስ አይን ያላቸው የአድር ባይነትን ካባ የናቁ ሳይማር መድረክ የያዘውን ፈር የሚያስይዙ በዓታቸውን አጽንተው በገዳማቸው የሚኖሩ መምህር እንደሆኑ ሰምቻለሁ። በሳይንስ ከተራቀቁ ምሁራን እስካልተማረው በጸሎታቸው የሚያስጠጉ በሊቅነታቸው ወደ ላይ የራቁ ቢሆንም ለህዝቡ ደግሞ እንባ አባሽ ቅርብ አባት ነበሩ ብለዋል። የኔታ ይባቤ የመጽሐፍትን ግብር የሚያውቁ መምህራንን በተጋድሎ ምጥ በሊቅነታቸው አብራክ እንዳስገኙ አብረውኝ በሰበኩ ልጆቻቸው አውቃቸዋለሁ ሲሉ ምስክርነታቸውን ሰጥተዋል። የኔታ ገብረ መድህን እንየው ደግሞ የነዳያን ከለላቸው፣ የህሙማን ተስፋቸው፣ የህዙናን መረጋጊያቸው፣ የመምህራን ሞገሳቸው፣ የምዕመናን መመኪያቸው ሊቀ ብርሃናት የኔታ ይባቤ እረፍቶን ስንሰማም ልጆቹ ሁሉ አልሞትንም ብለን አንዋሽም ብለዋል። ሊቀ ሊቃውንት ስሙር አላመረው በበኩላቸው አካላቸውን ለምናኔ አእምሯቸውን ለእልፍ ደቀ መዛሙርት ነፍሳቸውን ለክርስቶስ አስቀድመው አውርሰዋል። ሞት ከዚህ በኋላ የቀረውን እንጥፍጣፊ ሰውነት ብቻ ነው የወሰደው፣ ሞት የከሰረበት ህይወት ይህ ነው ሲሉ ተናግረዋል። የፕሮፓጋንዳ ጋጋታ ከመንገዳችን አያስቆመንም፣ የምንናገረውን እየፈጸምን የፈጸምነውን እየተናገርን እንቀጥላለን ሲል አርበኛው አስረስ ማረ ዳምጤ ተናግሯል። በዚህ የጦርነት ሂደት አገዛዙን ያላንከራተትንበት ቦታ የለም ያለው አርበኛው ከሶማሌላንድ እስከ ጅቡቲ፣ ከኤርትራም እስከ ፖርት ሱዳን፣ ከቀይ ባህር እስከ አባይ ግድብ፣ ከድሮን ፌስቲቫል እስከ ባሌም፣ ከምክክር ኮሚሽን እስከ አፍሪካ ህብረት፣ ከኢጋድ እስከ ሰላም ካውንስል ሁሉንም ተዟዙሮ ውርደትን ብቻ እንዲከናነብ አድርገነዋል ብሏል። ሐቀኛ ዓላማ የያዘው የፋኖ ተጋድሎ ያሸንፋል። በየዕለቱ ግፍ እየተፈጸመበት ያለው የአማራ ህዝብ የነጻነት ችቦውን ያበራል። የደፈሩን የጨፈጨፉን መንገድ ዘግተው ያደህዩን በመጥፋታችን ላይ የተሳተፉና የተዘባበቱ ሁሉ ለፍትህ ይቀርባሉ ብሏል። የሂትለርን ሰዎች የዳኘው የኑረምበርግ ችሎት እንዲቋቋም ዓለም በይተባበረን እንኳን ለፍትህና ለርትዕ ቀናኢ የሆነው ህዝባችን በድሉ ማግስት ግፈኞችን በፍትህ ይፋረዳል
ይከብዳቸዋል ብሏል። ወደ መጨረሻው መንገድ የሚወስደን መንገድ መራር መስዋዕትነትንና ጽናትን የሚጠይቅ ቢሆንም ይሳካል። አልመጣም ሲሉ መጣሁን ገና ንፋስ ያዘለ መስሎ ደመና እንዲል ዳኘው ዓለም የአገዛዙ ቀለብ ካድሬ ደንፋታው ልክ ባጣበት በዚህ ዕለት አስደናቂዋ 74ኛ ክፍለ ጦር በከፈተችው ድንገተኛ ማጥቃት ደብረ ወርቅ የከተመውን ጠላት ሙሉ በሙሉ መደምሰስ ችላለች ብሏል። ሌሊቱን በጀመረ አረመኔውን ሰራዊት የማጽዳት ኦፕሬሽን በርካታ ኃይል ተደምስሷል፣ ተማርኳል፣ ቁንጮ የጠላት ካድሬም ተሸኝቷል ሲል ነው አርበኛም አስረስ ማረ ዳምጤም የገለጸው። ክቡራትና ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ቸርቸሩን ያሰማን። በሰላም